ሰርክል ፎቶ ግርማ ጋር ጠብቀኝ። ደብረ ዘይት ወይም ቢሾፍቱ ሰርክል ከወርቁ ግሮሰሪና ከስዩም ፀጉር ቤት አጠገብ የተሰደረ የታወቀ ፎቶ ቤት ነበር። ከ1956 እስከ 2003 ድፍን 47 ዓመታትን አስቆጥሯል። ግማሽ ክፍለ ዘመን ልሞላው 3 ዓመታት ብቻ የቀረው ይህ ፎቶ ቤት ፎቶ ግርማ ይባላል። ስያሜውን የወረሰው ከባለቤቱ ከአቶ ግርማ ባቡ ነው። ካልተሳሳትኩ ፎቶ ግርማ ለደብረ ዘይት ወይም ለቢሾፍቱ ነዋሪ የመጀመሪያ ፎቶ ቤት ሳይሆን አይቀርም። ፎቶ ግርማ በደብረ ዘይት ነዋሪዎችም ሆነ ለስራ ወደ አካባቢ በሚመላለሱ ሰዎችና ጎብኚዎች ዘንድ አይረሴ ነው። የደብረ ዘይት የቢሾፍቱ የ47 ዓመታት መልክና ምልክት ነው። የቢሾፍቱ የትዝታ ማይደር ነው ፎቶ ግርማ። በደብረ ዘይታውያን ፎቶ ግርማ በሕይወታችን የማይረሱ ትዝታዎች ማይደራችን ነው። የሰርግ፣ የምርቃት፣ የቤተሰብ፣ የልደት፣ የፍቅረኛ ማቾች፣ የጓደኞች ወዘተ ታሪክና ምስል በጋሽ ግርማ ካሜራ ለታሪክ ተቀምጧል። ሐውልታችን ነው ቢባልም ያስክዳል። የሕይወታችን መዝገብ ነው፣ የታሪካችን ሰነድ። ጋሽ ግርማ በካሜራቸው ያላነሱት የደብረ ዘይት ወይም የቢሾፍቱ ሰው የለም ቢባል ማጋነን አይሆንም። ለዛ ነው ወዳጄ ኡማ ተሰማ የደብረ ዘይት ልጅ መሆንን የማረጋግጠው ፎቶ ግርማ የተነሳውን ፎቶ ስታሳየኝ ነው ምለው። ፎቶ ግርማ ፎቶ ቤት ብቻ ግን አልነበረም። የአካባቢያ ነዋሪዎች መቀጣጠሪያ ሁነኛ ስፍራም ነበር። በተለይ ደግሞ የጎረምሶችና የኮረዶች የፍቅር ታሪካችን፣ ምስጢራችን፣ ደስታና ዘናችን፣ ትዝታችን፣ ታሪካችን እዚህ ቦታ ላይ ታትሟል፣ ተመዝግቧል። ልዩ የፎቶ ማንሳት ተስጦ የተቸራቸው ጋሽ ግርማ በቀናነታቸውና በእርጋታቸው ሁሉም ሰው በካሜራ ፊት ምቾት እንዲሰማው ያደርጉ ነበር። ይህም እውነተኛ ስሜቶችን በካሜራቸው ለማስቀረት አግዟቸዋል። የፎቶ ግርማ ግድግዳዎችና በውጪ በኩል የተንጠለጠሉ ፎቶዎችን እንደ ሙዚየም ቆሞ ያላየ የደብረ ዘይት ልጅ የለም። ከተንጠለጠሉት ፎቶዎች ውስጥ የአየር ኃይል መኮንኖች በዩኒፎርም የተነሷቸው ፎቶዎች፣ ለምርቃት በጋዋን የተነሱ ግለሰቦች፣ ልደታቸውን ለማክበር ድፎ ዳቦ፣ ሚሪንዳና ሻማ ከፊት ለፊታቸው የተቀመጠ ቁልጭ ብሎ የተነሱ ህጻናት፣ ውብ ወይዛዝርቶች፣ በተለይ በጥቁርና ነጭ ፎቶ ረዥም ጸጉሯን አዘናፍላ የተነሳች ውብ ሴት ጉርድ ፎቶዎች ፈጽሞ አይረሱም። እያንዳንዱ ፎቶ የአካባቢውን ልዩ ባህልና እሴት የሚያንጸባርቁ ምስሎች ነበሩ። እኚህ ፎቶ ለብዙዎች ተራ ፎቶ ብቻ አይደሉም፣ ያለፈውን ከወደፊቱ ጋር የሚያስተሳስሩ ድልድዮች ናቸው። የህይወታችንም ድርሳናት ጭምር የታሪክ መዝገቦቻችንም ናቸው። ከልጅነት እስከ እውቀት ህይወታችን የተሰነደባቸው። ፎቶ ግርማ ለመላው የደብረ ዘይት ወይም የቢሾፍቱ ልጆች ሁሉ ላለነውም ሆነ ላለፉት የህይወታችን ማስታወሻ የትዝታችን ማይደር እንደሆነ ለዘላለም በክብር ይኖራል። ደብረ ዘይት መቼም አትረሳውም፣ የታሪኩ አካል ነውና። አቶ ግርማ ባቡ የዘመናትን ለተሻገረው ሙያዊ አገልግሎቶ ከልብ እናመሰግናለን። አምላክ ነፍሶን በአጸደ ገነት ያሳርፍልን። ይህን ያለው የደብረ ዘይት ተወላጅ እንደሆነ ነው የወጡት መረጃዎች የሚያሳዩት። አንጋፋው ፎቶ አንሺ ማለፋቸው ነው የተሰማው። ነፍስ ይማር። እስካሁን ድረስ አብሬያቸው ቆየሁት። ሚኪ ነኝ ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃ ያገኘው። ሰላም ቆዩልኝ።